ባለፈው ሳምንት መጨረሻ ላይ ወደቡ በድሮን ጥቃት ኢላማም ተደርጎ ነበር። በጥቃቱ አንድ የወደቡ ሰራተኛ ጉዳት እንደደረሰበት ተናግሯል። በተመሳሳይ በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያ በኢራን ጥቃት በመመታቱ የተወሰነ ክፍሉ መጎዳቱን ተከትሎ ስራ አቋርጦ ነበር። የሳውዲ አረቢያ ዋነኛ የነዳጅ ማጣሪያም በዚሁ ጦርነት ምክንያት ለጊዜው ስራ እንዲያቆም ተደርጓል። አሁን በኢራን ጥቃት የተመታች ኦማን ኢራንና አሜሪካ ለዓመታት በማደራደር ቁልፍ ሚና ነበራት። በቅርቡ በሶስት ዙር የተደረገው ድርድር የተጀመረው ኦማን ውስጥ ነበር። በሌላ በኩል እስራኤል አሜሪካ በኢራን ላይ የሚወስዱትን መጠነ ሰፊ እርምጃ የቀጠለ ሲሆን የእስራኤል መከላከያ ኃይል የቴህራን አመራሮች የሚገኙባቸው አካባቢዎች የፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጹ ባወጣው መግለጫ በፕሬዝዳንት ጽሕፈት ቤቱና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባዎች ፈጽሜያለሁ ብሏል። ወታደራዊ የስልጠና ተቋማትና ሌሎች የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱም ተሰምቷል። ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ አንገት የሚያስደፋ ታሪክ ነው። ጥሩን እየመረጥን ካልጻፍን በስተቀር አሳፋሪ አንገት የሚያስደፋ ታሪክ ነው። አንገት የሚያስደፋው ፈጻሚውን ብቻ አይደለም፣ ሁላችንም ኢትዮጵያውያን እንደዚህ ናቸው እንዴ? የጁንታ ነው የዓለም ህዝብ እኮ የጁንታ ነው ብሎ የሚወስድ እንዳይመስላችሁ። የኢትዮጵያውያን ክፋት አድርጎ ነው የሚወስደው። ኢትዮጵያውያን ክፉ ናቸው ብሎ ነው የሚወስደው። ክፉ ቀን ነው፣ የክደት ቀን ነው። ወንድም ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ፣ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል።